ከዘመናዊ ከተሞቻችን መንገዶች ስር ጥንታዊው ዓለም አንቀላፍቷል። የጠፉ ግዛቶች፣ የተረሱ መንግስታት ከእግራችን ኮቴ ስር ተቀብረዋል። በቀደሙ ነገስታት የተቀየሱ መንገዶች፣ በዘመናት ፍርርቅ በጊዜ ርዝማኔ የተረሱ የተለወጡ ከተሞች እዚህም እዚያም ይገኛሉ። ከሮም እስከ ሜክሲኮ፣ ከህንድ እስከ አክሱም አብዛኞቹ የአሁን ከተሞች ዘመናቸው ኃያላኑ መንግስታት መቀመጫ ነበሩ። በዛሬው የቮይስ ኦፍ የስተርዴይ ፕሮግራማችን እነዚህን ቀድሞ የከተሙና የነቁ የስልጣኔ መዳረሻዎችን እንገኛለን። ታሪክ ትላንት ብቻ አይደለም፣ ዛሬም የምንኖርበት እንጂ። ሮም፣ ጣሊያን። ሮም በአንድ ቀን አልተገነባችም ይላሉ። እውነታቸውን ነው። ነገር ግን አንድ ጊዜ ብቻም አልነበረም የተገነባችው። የአሁኗ ሮም የአርኪኦሎጂስቶች የምርምር ስፍራ ነች። ከተነጠፈው የኮብል መንገዷ ስር ጥንታዊቷ ሮም ትገኛለች። ከክርስቶስ ልደት በፊት በ8ኛው ክፍለ ዘመን አካባቢ የኃያሉ የሮማን ግዛት መቀመጫና ለአብዛኛው የምዕራባውያን ሕግ፣ ፖለቲካ፣ ኪነ ህንፃ እንዲሁም ስልጣኔ መሰረት ነበረች። ሜክሲኮ ከተማ። ሜክሲኮ ሲቲ ከመፈጠሯ ብዙ ዘመናት በፊት የታላቁ አዝቴክ ስልጣኔ መነሻ የነበረች ከተማ ነበረች። በ1521 ስፔኖቹ ወደ አመድነት እንደቀየሩት የሚነገርለት ይሄ ከተማ በጊዜው ከየትኛውም የአውሮፓ ከተሞች በላይ የነቃ እንደነበር ታሪክ ያስረዳል። ዛሬ አብዛኞቹ የታሪክ ምርምር ቁፋሮች ቅርሳትን እና የቀደመ ስልጣኔ ማሳያ የሆኑ ዕቃዎችን፣ የሸክላ መጠቀሚያዎችን እና ፒራሚዶችን ወዘተ ያስገኛሉ። ሉክሶር፣ ግብጽ። የአሁኗ ሉክሶር ታሪካቸው ላይ ካንቀላፉ ከተሞች ግንባር ቀደሟ ነች። አፈሯን ዝቅ ብለው ቢመረምሩት የቀደሙ ኃያላን የግብጽ ነገስታት መዲና እንደሆነች መረዳት ይቻላል። እነ ንግስት ሐትሸፕሱት እና ራምሴስ ዘግሬት የግብጽን ግዛት ያስተዳድሩት የነበረው ከዚህ መነሻቸው ነበር። የካርናክ ቤተ መንግስት መገኛ ሉክሶር በስሯ ያቀፈቻቸው ቅርሶቿና የነገስታት መካነ መቃብር ቆመው ቢታዩም እሷ ግን ተኝታለች። አቴንስ፣ ግሪክ። የፍልስፍና፣ የቲያትር፣ የዲሞክራሲ የትውልድ ቦታ አሁን ትተነፍሳለች። አቴንስ ከክርስቶስ ልደት በፊት በ5ኛው ክፍለ ዘመን የነ ሶቅራጦስና ፕላቶ ቤት ነበረች። ዛሬ ግን ያረጀች ከተማ። ከተማዋን ለማስዋብና ተወዳዳሪ ለማድረግ የሚጀመሩ የግንባታ ስራዎች ሁሉ በአንድም ሆነ በሌላ ምክንያት ተቋርጠው ለረጅም ጊዜ ይቆማሉ። ለምን ቢባል ተቀብረው የነበሩ ጥንታዊ ቅርሶች በግንባታው ወቅት ስለሚገኙ። አቴንስ ጥንታዊ ብቻ አይደለችም፣ አሁንም መኖር አላቆመችም። ቀጣዩ ታሪካችን ወደ ሩቅ ምስራቅ ይወስደናል። ሺያን፣ ቻይና። ቤጂንግ እና ሻንጋይ እንዲህ ከመድመቃቸው አስቀድሞ ሺያን ነበረች። የ13 ስርወ መንግስታት ዋና ከተማና የሲልክ ሮድ የንግድ መስመር መነሻ። የቻይና የመጀመሪያው ንጉስ አጼ ቂን ሺ ሁዋን መካነ መቃብር በቴራኮታ ወታደሮች የሚጠበቅበት ታላቅ ከተማ። አክሱም፣ ኢትዮጵያ። በሰሜን ኢትዮጵያ የሚገኘው አክሱም ከተማ የአክሱም ስልጣኔ ቅሪትና ከ1ኛው ክፍለ ዘመን አካባቢ ጀምሮ የምስራቅ አፍሪካ ታላቁ ግዛት እንደሆነ ታሪክ ይነግረናል። አፍሪካን ከሮም እና ከህንድ የሚያገናኘው ይሄ ግዛት በወቅቱ ከነበሩት ቀደምት የክርስቲያን መንግስታት አንዱ ነበር። ከደበዘዘችው አክሱም ከተማ ስር የነገስታት መካነ መቃብር፣ የቤተ መንግስታት ፍርስራሽ እና ቤተ መቅደስ ይገኛሉ።
አክሱም ከሌሎች ጥንታዊ ከተሞች ለየት የሚያደርጋት እግዚአብሔር ከሙሴ ጋር ቃል የገባበት የመለማመኛው ቃል ኪዳኑ ታቦተ ጽዮን መገኛ በመሆኗ ነው። ዛሬ ጠዋት ቁርስ የበላችሁበት ካፌ ከዘመናት በፊት ተቀብሮ የነበር ቤተመንግስት መገኛ ቢሆንስ? አሁን ቁጭ ያላችሁበት ቦታ ታሪክ ቀያሪ ትዕይንት ተካሂዶበት የነበር የውይይት አዳራሽ ቢሆንስ? የቀደመው ስልጣኔ ተቀበረ እንጂ አልሞተም። ቆፍሮ እስትንፋስ እንዲያገኝ ማድረግ ደግሞ የኛ ስራ ነው። እንደዚህ አይነት ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ፣ ላይክ እና ኮሜንት ሼር በማድረግ አበረታቱ። ይህ የትላንት ታሪካችንን የምንበረብርበት፣ የጠፉ ድምጾችን የምናስተጋባበት ቮይስስ ኦፍ የስተርዴይ የተሰኘው ቻናላችን ነው። መልካም ጊዜ።